አትችሉም ከሚሏችሁ ሰዎች አጠገብ ራቁ የሚል ትምህርት ሰምታችኋል አይደል? እኔ ደግሞ ምን እላችኋለሁ መሰላችሁ? አትችሉም ከሚሏችሁ ሰዎች አጠገብ ብቻ አይደለም፣ አትችሉም ባይሉም እንደማትችሉ ከሚያምኑ ሰዎች አጠገብ ራቁ። እንደማልችል የሚያምኑ ጓደኞች አሉኝ። አይነግሩኝም ባፋቸው እኮ አየሽ። አሁን ችግሩ ባፉ እኮ አይነግርሽም። እንደዚህ አይነት ሰው አትችይም እኮ አይልሽም። ስትቀቢ እኮ ኧረ አንቺማ በጣም ትልቅ ቦታ ነው የምጠብቅሽ ይልሻል። ግን ለድሪምሽ የሆነ ነገር ልታደርጊ ስትይ ኮንትሪቢዩት አያደርግም። አትችልም ብሎ የሚያምን ሰው በቃሉ ባይነግርህም 24 ሰዓት እንደዛ ስለሆነ የሚያስበው ኔጌቲቭ ኢነርጂው ይጋባባል። የሆነ ቦታ ላመልክት ልሂድ ስትል ምን ትሄዳለህ? ቆይ በቃ የሆነች ቦታ እንድረስና በዛው ሸኛለሁ ነው የሚልክ። ሂድ አሁኑን ሩጥ እንዳያመልጥ አይልም። ሳያውቀው ማለት ነው፣ አይታወቀውም። አይሳካም ብሎ ስለሚያስብ እንዳትደክም ማለት ነው። ወይ ወድቀህ ተስፋ እንዳትቆርጥ እንዳትጎዳ ፕሮቴክት ያደረገህ መስሎት ወደ አለመቻል ይጎትታል ማለት ነው ሁልጊዜ። ግን አንድ ነገር ልንገራችሁ፣ እግዚአብሔር ለእናንተ ላሰበው ትልቁ ጉዳይ መንገድ አለ። ሪኳይርመንት የሚባል ነገር አለ። ይውላችሁ አሁን ለምሳሌ ዶክተር ለመሆን መስፈርቱን ያላሟላ ሰው ዶክተር ይሆናል? 24 ሰዓት ያላጠና በቀ 72 ሰዓት 48 ሰዓት እየሰራ አፓረንት እየወጣ ያልሰራ ያለፋ ሰው ዶክተር ይሆናል? ሪኳይርመንቱን አያሟላማ። ለምሳሌ ገንዘብ ይቸግራል፣ ትታመማለህ፣ ተስፋ ትቆርጣለህ፣ በምትወደው ሰው ትከዳለህ፣ ንብረትህን ታጣለህ፣ የምትወደውን ሰው በሞት ታጣለህ፣ ትሞክራለህ፣ አይሳካም፣ ይጠሉሃል፣ ትናቃለህ፣ ትጣላለህ። ሪኳይርመንቱን አሟልተህ ሲጨርስ እግዚአብሔር ይሄ ሰውዬ ገብቶታል ጨርሷል ይልና ትልቁን ግብህን ገጭ ያደርገዋል። ያኔ ምንድነው አንተ ለተራበ ታዝናለህ። ለምን ታውቀዋለህ። ለተጠላ ታስባለህ፣ ተጠልተሃላ። ለተቸገረ ታበድራለህ፣ ተቸግረሃላ። ሪኳየርመንቱን ታሟላለህ። ሳታሟላ እንዴት ነው ስልጣን የሚሰጥህ? ለምን እንደታጫችሁ ስለማታውቁ ዝም ብላችሁ በምስጋና መንገዳችሁን ቀጥሉ። እሸቱ መለሰ ነኝ። አመሰግናለሁ። There is no success without sacrifice. Simple ነው። ይሄን ሰዎች ማወቅ አለባቸው። ሪሊ ሰክሰስፉል ሊሆን ከተፈለገ ቆንጆ ነገር አገኛለሁ ግን ምንም ነገር ሳክሪፋይስ አላደርግም ልትላችሁ። ድካምም ይሁን ምናምን ይሁን ሳክሪፋይስ የምታደርገው ነገር አለ ያምናለሁ። ያንዱ ነው as a person as a leader የምመለከተው እና የምጠቀምበት ሁልጊዜ የምሰብከው ሊደሮች አማራጮች ኦፕሽንስ ኦልተርናቲቭስ ነው እንጂ ማኔጅ ማድረግ ያለባቸው ሊያሳድግ የሚችልን ነገር በኤክስኪውዝ ስለ ኤክስኪውዝ ሲጫጫውና ማኔጅ ሲያደርጉ መዋል የለባቸው። በእኔ አሰራር የተነገረው ነው። ሰራተኛ አረጋ does not manage excuse. I manage options.